ቅምጥ የምታፈቅሩ እዚህ ቤት ካላችሁ ወጋው። ከሚስት ውጭ ልታፈቅር የምትፈልግ እዚህ ቤት ካለ ወጋው። እግዚአብሔርን ማሰማ ከሆነ አጭበርባሪ ወንበዴ ነው የምትሆን፣ ተኩላ ትሆናል። እግዚአብሔርን የምሰማ ከሆነ ለእግዚአብሔር ታማኝና ለትዳር ታማኝና ለአገልግሎቱ ታማኝና ትረጋጋል። አያችሁ፣ የእግዚአብሔር ድምፅ ያረጋጋል። በማዕበል መካከል ያረጋጋል። በወጀብ መካከል ያረጋጋል። ሰው በማያልፍበት መንገድ ያሳልፋል። የእግዚአብሔርን ድምፅ መስማት ካቆምክ ግን በብዙ ድምፅ ውስጥ ትያዛለህ። የእግዚአብሔርን ድምፅ መስማት ማምለጥ ነው። ዛሬ እየሰማችሁ ያላችሁት የማንን ድምፅ ነው? የእግዚአብሔርን ድምፅ እንዴት ማወቅ ይቻላል? በዚህ ምድር ላይ ብዙ አይነት ድምፅ አለ። የሞት ድምፅ አለ፣ የጥፋት ድምፅ አለ፣ የበሽታ ድምፅ አለ፣ ትቆረጣለህ የሚል ድምፅ አለ፣ ይህ ነገር ይጠፋል የሚል ድምፅ አለ፣ እንዴትስ ትቀጥላለህ የሚል ድምፅ አለ። የእግዚአብሔር ድምፅ እነዚህን ድምፆች ሁሉ ድሌት ነው የሚያደርገው። በጎቼ ድምፄን ይሰማሉ፣ እኔም የዘላለም ሕይወት እሰጣቸዋለሁ፣ አውቃቸዋለሁ። እግዚአብሔርን የሚሰሙ ሰዎች በምንም አይነት ሁኔታ ከእግዚአብሔር እጅ አይወጡ። መንፈሳዊ አይናችሁ የሚከፈተው እግዚአብሔርን መስማት የጀመራችሁ ቀን ነው። እግዚአብሔርን የሚሰማ ሰው የሚመጣውን ሰልፍ አይቶ ነገሩን አይጥልም፣ ብትሩን አይጥልም፣ ጸጋውን አይጥልም። እግዚአብሔርን ስትሰሙ እግዚአብሔርን ባለመስማቱ የተነሳ ሳራን በመስማቱ የተነሳ አብርሃም የሚያስጨንቅ ነገር አመት። ቤትሽ ውስጥ የሚያስጨንቅ ነገር የሚመጣው እግዚአብሔርን መስማት ስታቆሚ ነው። እግዚአብሔርን መስማት ያቆምክ ቀን ስራ ቦታ ላይ የሚያስጨንቅ ነገር ታፈቅራለህ። ቅምጥ የምታፈቅሩ እዚህ ቤት ካላችሁ ወጋው። ከሚስት ውጭ ልታፈቅር የምትፈልግ እዚህ ቤት ካለ ወጋው። ወግቻለሁ በጌታ በኢየሱስ ስም። እግዚአብሔር ማይወደውን አትውደድ፣ እግዚአብሔር ማይፈልገውን አትያዝ። ድምፄን ያውቃለዋል። የኢየሱስ ድምፅ የምታውቀው በእግሩ ስር ስትሆን ብቻ ነው። እግሩ ስር መዋል ካልጀመርክ ሌላ ውሎ ነው የሚያምር። እዛ ቡላ ቦታ ትሄዳለህ፣ አመዳ የሚያደርግ ቦታ ኮልኮሌ ነው የምትገፋ። እግዚአብሔር እግር ስር ዋ። ወይኔ ደበረኝ አትበል፣ መጽሐፍ ቅዱስ አንብብ። ዛሬ ቀኑ ይደብራል አትበል፣ ቀኑን በእግዚአብሔር ቃል ዋ። ብዙ ድምፅ እያስጨነቃችሁ ያላችሁ ሰዎች አላችሁ። በብዙ ድምፅ ታንቃችኋል። የእግዚአብሔርን ድምፅ ስለረሳችሁ ነው። የእግዚአብሔርን ድምፅ ከረሳ ብዙ ድምፅ ያናውጣል። የበሽታ ድምፅ ያናውጣል። የሰፈር ድምፅ ያናውጣል። የሟርተኛ ድምፅ ያናውጣል። የምታየው ህልም በሙሉ አልጋ ላይ አብረህ ተርካ ወይኔ ሊወርሰኝ ነው ትላለህ። የእግዚአብሔርን ድምፅ አለመስማት ነው፣ አለመጸለይ። የእግዚአብሔር ድምፅ በመጸለይ ነው የሚመጣው።